ዛሬ የካምፓኒያችን ኦርጋናይዜሽናል ስትራክቸር ስንገነባ እንዴት እንገንባ፣ የትኛው አይነት መዋቅር ለድርጅታችን ወይም ለቢዝነሳችን ይሆናል የሚለው እናያለን። ሰራተኞች ግልጽ የሆነ የስራ ድርሻ እንዲኖራቸው፣ እኛም የተሻለና ፈጣን ውሳኔ አሰጣጥ እንዲኖረን፣ የድርጅታችን ውጤታማነትና ምርታማነት እያደገ እንዲሄድ ትክክለኛ ኦርጋናይዜሽናል ስትራክቸር ለካምፓኒያችን እንደ ስኬለተን ሆኖ ያገለግላል። በዋነኛነት ደግሞ ዛሬ ለኦርጋናይዜሽናችን ወይም ለቢዝነሳችን ፍላት የሆነ ኦርጋናይዜሽናል ስትራክቸር አሊያም ደግሞ ቨርቲካል የሆነ ኦርጋናይዜሽናል ስትራክቸር ብንጠቀም ወይም ብናዋቅርለት ያዋጣናል ወይ የሚለውን እንመለከታለን። ለማታውቁኝ ፕሮፌሰር መዓዛ ፈንታው እባላለሁ። በርካታ ድርጅቶችን ቢውልድ አድርጌ በስራ ያስተዳድራለሁ። ሌሎችም ካምፓኒዎችን ኦርጋናይዜሽናል ስትራክቸር፣ ኤችአር ማኔጅመንት፣ ሊደርሺፕ ዙሪያ ኮንሰልት በማድረግና በማሰልጠን ለገጠማቸው ችግር መፍትሄ እንዲያገኙ እያደረጉ ድርጅታችን እንዳሉት የስልጣን እርከኖችና የቢሮክራሲ ሰንሰለት የተለያየ ስትራክቸር አይነቶች ልንዘረጋ እንችላለን። ለምሳሌ የምንሰራው ስራ እንደምናመርተው ምርት አይነት ስታንዳርድ የሚያስፈልገው ከሆነ ፈንክሽናል ስትራክቸር መጠቀም፣ ውስብስብ ለሆኑ ትላልቅ ፕሮጀክቶች እንደ ሜትሪክስ ስትራክቸር እንዲሁም እንደ የካምፓኒው ኔትወርክ ስትራክቸር፣ ቲም ቤዝድ ስትራክቸር እያደረግን መዋቅር ልናበጅለት ይገባል። ብዙ ካምፓኒዎች በዋነኛነት የምንጠቀመው ፍላት እና ቨርቲካል ኦርጋናይዜሽናል ስትራክቸር የሚባሉትን ነው። ዛሬ ሁለቱንም በዝርዝር እንመለከታለን። ጥቅማቸውንና ጉዳታቸውንም እየለየን እናወራለን። ቨርቲካል ስትራክቸር የምንለው የድርጅት መዋቅር ስልጣንና ኃላፊነትን በግልጽ የደረጃ ተዋረድ ላይ የተመሰረተ መዋቅር። በዚህ አይነት ስትራክቸር ውስጥ ውሳኔዎች የሚመነጩት ከላይኛው አመራር ሲሆን ውሳኔዎች ወደ ታችኛው ሰራተኛ ወይም ወደ ታችኛው ቲም የሚወርዱት እያንዳንዱን ደረጃ እየነኩና እያለፉ። ይህ አይነት ስትራክቸር ብዙ ጠቀሜታዎች አሉት። የመጀመሪያው ግልጽ የሆነ ሪስፖንሲቢሊቲ መዋቅር ያለው ሲሆን ማለትም አንድ ሰራተኛ ወይም አንድ በቦታው ላይ የተቀመጠ አመራር ለማን ሪፖርት እንደሚያደርግና ወደ ማን ደግሞ ትዕዛዝን ወይም ኮማንድን እንደሚያስተላልፍ በግልጽ የተቀመጠ ነው ማለት ነው። ይህ ደግሞ ስራ ላይ የተቀመጠው እያንዳንዱ ግለሰብ ወይም እያንዳንዱ ሰራተኛ ኃላፊነቱን ባለማወቅ ምክንያት የሚፈጠረው ኬኦስ ወይም ግርግርን አቮይድ ለማድረግና ፕሮዳክቲቪቲን ለመጨመር ይጠቅመናል። ሁለተኛው ጥቅም ደግሞ ሰራተኞች በግልጽ የሚያዩትና ወደ ላይ የሚመለከቱት የሚያድጉበትና ጎል የሚያደርጉበት መንገድ በግልጽ ስለሚታይ ሰራተኞች በራሳቸው ተነሳሽነት እና ሞቲቬት በመሆን ለሚሰሩት ስራ ተጠያቂ በመሆን ወደ ታለመላቸው ግብ ወይም አድግበታለሁ ወይም ፕሮሞት አደርግበታለሁ ብለው ወደሚሄዱት አቅጣጫ እንዲሄዱ ያደርጋቸዋል ማለት ነው። ሶስተኛው ጥቅም ይህ ኦርጋናይዜሽናል ስትራክቸር ወይም ይህ አይነት መዋቅር ለቁጥጥር አመች ስለሚሆን ኳሊቲ ኮንትሮል ወይም ጥሩ እና የተሳለጠ የስራ አሰራርን በግልጽ የሚያሳይልን ኦርጋናይዜሽናል ስትራክቸር ነው። በተጨማሪም ይህ ሶስተኛው ጥቅም ካምፓኒያችን በሰፋ ቁጥር ሰራተኞችንና የስራ ሂደትን ለመቆጣጠር በጣም በሚያስቸግርብን ሁኔታ ይሄኛው ኦርጋናይዜሽናል ስትራክቸር ካለን ማኔጀሮች በስራቸው የሚቆጣጠሩትና ሪፖርት የሚቀበሉት የተወሰነ የሰራተኛ ቁጥርና የተለየ ወይም የታለመ የስራ ሂደት ስለሚሆን ማን እንደሰራና እንዳልሰራ ኮንፊውዝ ሳንሆን ሳንደናገር የካምፓኒያችንን የስራ ሂደት በግልጽ ያሳየናል። አራተኛ ጥቅሙ ደግሞ የካምፓኒያችንን ካልቸር ለመገንባት በጣም ይጠቅመናል ማለት ነው። ይህም ማለት አንድ ፖዚሽን ላይ ያለ ሰራተኛ ሲለቅ ወይም ወደ ሌላ ቦታ ሲቀየር በስሩ ወይም በቦታው የሚተካው ሰራተኛ ምን ማድረግ እንዳለበት ሳይደናገር፣ ሌላ ሰው ሳይጠይቅ ወይም ሌላ ገለጻ ሳይፈልግ ቋሚና ስታንዳርድ የሆነ ኤስኦፒ ተከትሎ እንዲሰራ ያደርግልናል ማለት ነው። ቨርቲካል ስትራክቸር ወይም መዋቅር እነዚህ አራትና ከዛ በላይ ያሉ ጥቅሞች እንዳለው ሁሉ የራሱ ችግሮች ወይም የራሱ ቦትልኔኮች አሉት። አንደኛው ፕሮብሌም ወይም አንደኛው ቦትልኔክ የውሳኔ መዘግየት ነው። ለምሳሌ አንድ ችግር ካምፓኒ ውስጥ ቢያጋጥም ችግር መሆኑ ተለይቶ በየስቴፑና በየስልጣን እርከኑ አፕሩቭ ተደርጎ ለውሳኔ ወይም ቤተር ለሆነ ዲሲሽን እላይ እስከሚመጣ ድረስ የሚፈጀው ጊዜ የችግሩን ውስብስብነት ይጨምራል። መፍትሄ በቶሎ አግኝተን ካምፓኒያችንን እንዳናራምድ ወደኋላ ይዘናል። ሁለተኛው ችግር ወይም ፕሮብለም ፖዚሽን ኮስት የሚለውን ያበዛብናል ማለት ነው። ፖዚሽን ኮስት ማለት በእያንዳንዱ እርከን ወይም በእያንዳንዱ ቦታ የምናስቀምጣቸው ማናጀሮች፣ ቲም ሊደሮች እና ሱፐርቫይዘሮች ከሌላው ሰራተኛ ወይም ኦርዲነሪ ከሆነው ሰራተኛ የተለየ ጥቅምና ደሞዝ እንደሚያስፈልጋቸው ይታወቃል። ይህም ቨርቲካል ስትራክቸር ሲኖረን በየእርከኑ የምናስቀምጣቸው ሰዎች ላይ የምናፈሰው ደሞዝ ወይም ጥቅም መዋለ ንዋይ የድርጅቱን ኮስት ይጨምረዋል ማለት ነው። ሶስተኛውና የመጨረሻው ፕሮብለም ወይም ቦትልኔክ ብለን የምንጠቅሰው ከስር ያሉ ሰራተኞች በመዋቅር ስር ስለሚሆኑ ክሬቲቪቲያቸው ይቀንሳል። ይህ ማለት ምን መሰላችሁ?
ሰራተኞች ከስር አዳዲስ ነገር ለመፍጠር ወይም አዳዲስ አይዲያ ለማምጣት ከላይ ያለው ወይም ዲሲዥን ሜክ ከሚያደርገው አካል ጋር ለመገናኘት በረጅሙ የተዘረጋው መዋቅር ያግዳቸዋል ማለት ነው። እዛ ጋር ስለማይደርሱ ወይም አፕሩቫል ለማግኘት ብዙ መንገድ ስለሚሄዱ ክሪኤቲቪቲያቸው በየቀኑ እየቀነሰ ይሄዳል ማለት ነው። በተቃራኒው ፍላት ወይም ሆሪዞንታል የሚባለውን ኦርጋናይዜሽናል ስትራክቸር እንመልከት። ይህ ኦርጋናይዜሽናል ስትራክቸር አጭር ቼን ኦፍ ኮማንድ ወይም አጭር የስልጣን ሰንሰለት ያለው ነው። በዋናው ስራ አስኪያጅ እና በሰራተኞች ወይም በቲሙ መካከል ብዙ ሚድል ማኔጀር ስለሌለ ውሳኔ ለማስተላለፍ አፕሩቫል ለማግኘት ብዙ ጊዜና ኤነርጂ አያስፈልገውም ወይም ሰዓታትን አይፈልግም ማለት ነው። ይህ ስትራክቸር ምን አይነት ባህሪ ያለው? አንድ ሰራተኛ ወይም አንድ ስራ አስኪያጅ በስሩ ያሉትን ሰራተኞች በአንድ ላይ መቆጣጠር ይችላል። ዲሴንትራላይዝድ የሆነ ሲስተም ስላለው ሰራተኞች የራሳቸውን ስራ ወይም የተሰጣቸውን ታስክ በኃላፊነት እንዲወጡ ያደርጋል። ምን ማለት ነው? አንድ ማናጀር በስሩ ላሉት ሰራተኞች አካውንታቢሊቲ እና ሪስፖንሲቢሊቲ ከኦቶሪቲ ጋር ይሰጣቸዋል ማለት ነው። እንደዚህ አይነት ስትራክቸር ምን አይነት ጥቅሞች አሉት? አንደኛ ጥቅም ብለን የምንጠቅሰው ወይም አክሴፕት የምናደርግበት ምክንያት ፈጣን የሆነ ዲሲዥን ሜኪንግ ፕሮሰስ አለው። ይህም ማለት ሰራተኞች ለበላይ አዛዣቸው ወይም ለማናጀራቸው በጣም ቅርብ ስለሚሆኑ ለእያንዳንዱ አይዲያ እና ለእያንዳንዱ ፕሮብለም ዲሲዥን እና መፍትሄ ለማግኘት ፈጣን ይሆናል ማለት ነው። ይህ አይነት ስትራክቸር ወይም ፍላት የምንለው ስትራክቸር ተለዋዋጭ ለሆነ ገበያ ወይም ተለዋዋጭ ገበያ ላይ ለሚሰማሩ ቢዝነሶች በጣም ተመራጭና ጠቃሚ ስትራክቸር። ሁለተኛው ጥቅም ከላይ ያለው መሪና ከታች ያሉት ሰራተኞች ወይም ቲሞቹ መካከል ጥሩ የሆነ የስራ ሪሌሽንሺፕ ይፈጥራል። ይህ ደግሞ ጥቅሙ ምን መሰላችሁ? በሰራተኛውና በአሰሪው ወይም በሰራተኛውና በማኔጀሩ መካከል ያለው ሪሌሽን ስሙዝ እና ጥሩ ሲሆን ኢንፎርሜሽን አይዛባም፣ ዲሲዥን ይፈጥናል። ሚስ ኢንፎርምድ በሆነ ምክንያት ወይም በሚስ ኢንፎርሜሽን የካምፓኒ ካልቸር ወይም የስራ ካልቸር አይበላሽም። ሶስተኛው ጥቅም ብለን የምንጠቅሰው ደግሞ ሰራተኞቻችን ክሪኤቲቭ እንዲሆኑ ያነሳሳቸዋል ወይም እድል ይፈጥራላቸዋል። ይህም ማለት ሰራተኞች ከላይ ያለውን ትዕዛዝ ብቻ ስለማይጠብቁ በነፃነት ክሪኤቲቭ እንዲሆኑ አዳዲስ አይዲያዎችን እንዲሞክሩ ወይም ደግሞ ለድርጅቱ ወይም ለካምፓኒው ይጠቅማል ብለው የሚያስቡትን አይዲያ በነፃነት ለማናጀሩ ወይም ለቲሙ እንዲወረውሩ መንገድ ይከፍትላቸው። በነገራችን ላይ እንደዚህ አይነት ስትራክቸር ወይም ፍላት ስትራክቸር በጥቅሙ ልክ ሌላ ሾርት ካሚንግ ወይም ሌላ ፕሮብሌሞች ወይም ዲስአድቫንቴጆች አሉት። አንደኛው ዲስአድቫንቴጅ የስራ መደራረብን ወይም የስራ ድርሻ ኮንፊውዥን፣ ሮል ኮንፊውዥን የምንለውን ይፈጥርብናል። ግልጽ የሆነ አለቃ ወይም ግልጽ ያልሆነ ወይም ሮል ኮንፊውዥን ሊፈጥር ይችላል። እንዴት ይሆናል መሰላችሁ? ሰራተኞች ነፃ ወይም ክሪኤቲቪቲ በተባለ ኤንቫይሮንመንት ውስጥ የትኛው የነሱ ሮል የትኛው ሮል ማን እንደሚጠይቃቸው ስለማያውቁ ሁሉም በህብረት ወይም ቲምወርክ ለመስራት በሚጥሩበት ጊዜ ሮል ኮንፊውዥን ወይም ሮል ኢግኖረንስ የሚባለው ይፈጠራል። ሮል ኮንፊውዥን ማለት የኔ ስራ ምንድነው ወይም የኔ ተጠያቂነት ምንድነው የሚለው ላይ ሰራተኞች ግር ይላቸዋል። ሮል ኦቨርላፕ የምንለው ደግሞ አንድን ስራ ወይም አንድን ሮል የተለያዩ ሰራተኞች በተለያየ መልኩ ይሰሩታል፣ ይሞክሩታል። ይህም ማለት እዛ ስራ ውስጥ ወይም እዛ ድርጅት ውስጥ እዛ ካምፓኒ ውስጥ የስራ ኤክስፐርት ወይም ስፔሻላይዝ የሚያደርግ የሰው ኃይል የማግኘት እድላችን በጣም ሬር ነው። ከዚህ ጋር ተያይዞ የሚመጣው ሌላው ሁለተኛው ዲስአድቫንቴጅ ኳሊቲ ኮንትሮል ላይ መሪው ሊደናገር ይችላል ወይም ግር ሊለው ይችላል። ምን ማለት መሰላችሁ? ሰራተኞች ሮል ኮንፊውዥን እና ሮል ኦቨርላፕ ሲኖርባቸው የትኛውን ሰራተኛ በየትኛው ኳሊቲ ወይም በየትኛው ፐርፎርማንስ ኢቫሉዌት ማድረግ፣ ኮች ማድረግ እና ኮሬክት ማድረግ እንዳለበት አያውቅም። ሶስተኛው ዲስአድቫንቴጅ ደግሞ ሰራተኛ ስታክ እንዲያደርግ ወይም ባለበት ቆሞ እንዲቀር ወይም ኢምፕሩቭ እንዳያደርግ ለእድገት እንዳይተጋ ያደርገዋል ማለት ነው። ምን ማለት መሰላችሁ? ሆሪዞንታል መዋቅር ላይ ያሉ ሰራተኞች ቨርቲካል እንደሆነው መዋቅር የሚያዩት ወይም አስፓየር የሚያደርጉት የስልጣን ወይም የፕሮሞሽን ደረጃ ስለማይታያቸው ጠንክሬ ብሰራ፣ ሞቲቬት ብሆን፣ ክሪኤቲቭ ብሆን፣ አይዲያ ባመጣ ወይም KPI ቢያድግ ወደዚህ አድጋለሁ የሚሉበት ጣሪያ ባለመኖሩ እዛው ጋር የመቆም ወይም ዲሞቲቬትድ የመሆን ስሜት ሊሰማቸው ይችላል። ስለዚህ ምን አይነት ካምፓኒ ወይም ምን አይነት ቢዝነስ ሲኖረን ምን አይነት ኦርጋናይዜሽናል ስትራክቸር እንገንባ? በቅድሚያ መለየት ያለብንና ማወቅ ያለብን የካምፓኒያችን ኔቸር ወይም የቢዝነሳችን አይነት ምን አይነት ነው። ድርጅታችን ግዙፍና ብዙ ሰራተኛ ያሉት ነው፣ አሊያም ደግሞ ስራው ከፍተኛ ጥንቃቄ የሚያስፈልግ ወይም ሃይ ሪስክ ያለውና ስታንዳርድ መከተል ያለበት ስራ ነው ወይ? ሰራተኞቻችን የሚሰሩ ስራ ወይም ታስካቸው ሮላቸው ዜሮ ቶለራንስ የምንለው
ኢንቫይሮንመንት ወይም ወርኪንግ ሲቹዌሽን ነው ወይ? እንደዚህ ከሆነ ለድርጅቶቻችን የምንመክረውና የሚያስፈልገን ስትራክቸር ቨርቲካል የሆነ ኦርጋናይዜሽናል ስትራክቸር። ድርጅታችን ወይም ቢዝነሳችን ፍጥነት የሚጠይቅ ከሆነ፣ ስታርታፕ ከሆነ፣ የቴክኖሎጂ ተቋማት ከሆኑ እንዲሁም ደግሞ ሰራተኞቻችን ታለንትድ እና ስፔሻላይዝ ያደረጉ ከሆነ ይህም ማለት ማይክሮ ማኔጅመንት የማይፈልጉ የሚሰሩትን የሚያውቁ ለሮላቸው ሪስፖንሲቢሊቲ እና ኦቶሪቲ ያላቸው ከሆኑ ፍላት የሆነ ኦርጋናይዜሽናል ስትራክቸር ብንጠቀም ይመረጣል። እንዲሁም ደግሞ አንዳንድ ድርጅቶች ሁለቱንም ወይም ፍላት እና ቨርቲካል ስትራክቸርን መጠቀም ሊኖርባቸው ይችላል። ይህም ማለት ሜትሪክስ ስትራክቸር የሚባለው ነው። ምን ማለት መስላችሁ? አንዳንድ ስራዎች ላይ ወይም አንዳንድ ዲፓርትመንቶች ላይ ቨርቲካል የሆነውንና ቀጥ ያለውን ነገር እየተጠቀምን ሌሎች ዲሲዥኖች ላይ ወይም ቲምወርክ የሚያስፈልጋቸው ስራዎች ላይ ወይም ደግሞ ሌላው ዲፓርትመንት ከሌላው ዲፓርትመንት በቅንጅት መስራት ያለበት ላይ ፍላት በሆነ ስትራክቸር ከሌሎች ቲሞች ወይም ከሌሎች ዲፓርትመንቶች ጋር ኮሚኒኬት በማድረግ ስራውን ማሳለጥና ማከናወን ይቻላል። ለምሳሌ ቨርቲካል ስትራክቸር የሚያስፈልጋቸው እንደ ባንክ፣ ሪል ስቴት እና ሂውጅ ፕሮዳክሽን እና ማኑፋክቸሪንግ ካምፓኒስ ቨርቲካል የሆነ ስትራክቸርን የግዴታ መጠቀም። በሌላ በኩል ደግሞ ፍላት ስትራክቸርን ቢጠቀሙ ቤኔፊት ያደርጋሉ የምንላቸው እንደ ቴክኖሎጂ ስታርታፕስ፣ ሴልስ ኤጀንሲ ካምፓኒስ፣ ሎካል ሰርቪስ ካምፓኒስ እንደ ሬስቶራንት፣ ካፌ የመሳሰሉት ፍላት የሆነ ስትራክቸርን ቢጠቀሙ የበለጠ ቤኔፊት ያገኛል። በቀጣይ ቪዲዮ ስለ ሌሎች ኦርጋናይዜሽናል ስትራክቸር እንድንሰራላችሁ ወይም እንድንተነትናላችሁ ከፈለጋችሁ ኮሜንት ላይ አሳውቁ። የሊደርሺፕ ችሎታችንንና ምን አይነት የሊደርሺፕ ባህሪ ሊኖረን እንደሚገባ ለማወቅ ይህን ሊንክ